እንዴት አመሻችሁ? ዶክተር ሰላማዊት ነኝ። ዛሬ የቪቲ ፓቶፊዚዮሎጂ ነው ይዤ የመጣሁት። ፓቶፊዚዮሎጂ ኦፍ ቪቲ ቬነስ ትሮምቦኤምቦሊዝም ወይም a formation of clot within the venous system ሶስት ዋና ምክንያቶች አሉት። እነሱ ደግሞ ትሪያድስ ኦፍ ቨርቹ ትሪያድስ ይባላሉ። ስታሲስ ቬነስ ስታሲስ፣ ኢንዶቲላል ኢንጁሪ ወይም ደግሞ ኢንዶቲላል ዲስፋንክሽን፣ ሃይፐርኮአጉሌብል ስቴት። እነዚህ ሶስት ዋና ምክንያቶች ቬነስ ክሎት ፎርም እንዲደረግ ወይም ቬነስ ትሮምቦኤምቦሊዝም ፎርም እንዲደረግ ዋና ሜካኒዝም ወይም ዋና ፓቶፊዚዮሎጂዎች ውስጥ ያሉ ናቸው። እንዴት ነው ክሎት ፎርም አድርጎ ከዛ እስከ ፑልሞናሪ ትሮምቦኤምቦሊዝም ጋር የሚደርሰው ያልን እንደሆነ ቬነስ ፍሎ ወይም ቬነስ ብለድ ፍሎ ስሎ ወይም ቀስ እያለች የምትሄድ ከሆነ በተለያየ ምክንያት የሆነ ስታግናንት የሆነ የቬነስ ብለድ ፍሎ ካለ ኢንዶቲሊያል ኢንጁሪ በተለያየ ምክንያት በሰርጀሪ ሊሆን ይችላል፣ በትራውማ ሊሆን ይችላል። ኢንዶቲሊያል ኢንጁሪ ካለ ሃይፐር ኮአጉሌብል ስቴት ከቤተሰብ የወሰድነው ወይም ደግሞ ከተወለድን በኋላ በተፈጠረ ችግር ሰውነታችን በቀላሉ ጓጓላ ለመፍጠር የደም ጓጓላ ለመፍጠር ሬዲ ሆኖ እንደመገኘት እንደማለት ማለት ነው። እነዚህ በሶስቱ ምክንያቶች ኮአጉሌሽን ካስካይድ አክቲቬት ይሆናል ዊዝን ዘ ቬነስ ብለድ ማለት ነው፣ ወይም ዊዝን ዘ ቬነስ ሰርኩሌሽን then ፊብሪን እና ሬድ ብለድ ሴል ኮምባይን ያረጋሉ and then ሬድ ክሎት ፎርም ይሆናል in the venous ማለት ነው። the difference between venous clot and arterial clot, a venous clot is rich in red blood cell ወይም የቀይ የደም ሴል a clot in the artery ደግሞ rich in platelet ማለት ነው። then እንዴት ነው ፒቲ ጋር የሚደርሰው ያልን እንደሆነ እቺ ፎርም የሆነችው ሬድ ክሎት በቬነስ ሰርኩሌሽን ዲስሎጅ አድርጋ ወደ ራይት አትሪየም ወይም ቀድማ ኢንፌሪየር ቬና ካቪያ፣ ራይት አትሪየም፣ ራይት ቬንትሪክል ከዛ በኋላ ደግሞ ፑልሞናሪ አርተሪ ጋር ሎጅ ታደርጋለች ማለት ነው። እዚህ በዚች አጠር ባለ ፓቶፊዚዮሎጂ ነው የሚፈጠረው። ለዛሬ ያለኝ ፓቶፊዚዮሎጂ ይሄ ነው። ኔክስት ታይም በኢቲዮሎጂ እመጣለሁ። አመሰግናለሁ። ሃሪሰን አፕ ቱ ዴት ሪፈረንሴ ነው።